እናንተ ቅርብ ከሆነ ግለሰብ ጋር አዲስ ጥረትን የሚጠይቅ ተግባር ላይ ሁሉንም መረጃ በጥልቀት ለማስረዳት ያለመፈለግ አይነት ነገሮች እናንተ ላይ በስፋት ሊታዩ ይችላሉ። ምናልባት ያ ግለሰብ የሚጠይቃቸውን ጥያቄዎች እዛ ላይ ምላሽ ላለመስጠት ወይም ደግሞ ይሄ ግለሰብ እናንተን ለመስራት ባሰባችሁት እቅድ ላይ አንዳንድ ምክሮችን በመለገሳቸው ምክንያት ከእናንተ እቅዳችሁ እንድትወጡ ያደርገኛል ብላችሁ ስላሰባችሁ ሊሆን ይችላል። ምክንያታችሁ ምንም ይሁን ምን ይሄ ግለሰብ እናንተ የሆነ ነገር ብትደብቁ የምር ጠንቅቀው የሚያውቁ አይነት ከመሆናቸው የተነሳ ይህንን ማድረጋችሁ መሀል ላይ አለመግባባት ወይም ደግሞ ግጭት እንዲፈጠር የማድረግ እድሉ ከፍተኛ ነው የሚሆነው። ይሄ ግለሰብ ሁሌም ከጎናችሁ የሚቆም እና መከታችሁ እስከሆነው ድረስ እናንተ ለዚህ ተግባራቸው ምስጋና ማቅረብና ማጋራት ያለባችሁን ጥረት ወይም ደግሞ ማጋራት ያለባችሁን መረጃ በማጋራት ቢያንስ በሁለታችሁ መካከል የበለጠ መነቃቃትና የውጉት ስሜት እንዲፈጠር ማድረግ የምትችሉ ይሆናል። ስለዚህ ለማካፈልና ለማጋራት ዝግጁ ብትሆኑ የተሻለ ውጤት የማግኘት እድላችሁ ከፍተኛ ነው ማለት ነው።